ሰላም እንደምን አላችሁ ይህ የፒቪ ኤዱኬሽን የዩቲዩብ ቻናል ነው። በዛሬው ዕለት ግሬድ 7 ፐርፎርሚንግ ኤንድ ቪዥዋል አርትስ ዩኒት 5 ልንመለከት መተናል። እንግዲህ ከዩኒት 5 የመጀመሪያ ቪዲዮአችን ነው የሚሆነው። ዩኒት 5 ኮኔክሽን ሪሌሽን ኤንድ አፕሊኬሽን የመጀመሪያ ቪዲዮአችን ላይ የምንመለከተው የመጀመሪያው ርዕሰ ጉዳያችን 5.1 አፕሊኬሽን ኦፍ ፖተሪ ኤንድ ሴራሚክ ኢን ዲኮሬሽን ኦፍ ሆምስ ኤንድ ሰራውንዲንግስ። እንግዲህ የተለያዩ የጭቃ ስራዎችንና ሴራሚክን በመጠቀም ቤታችንንና ዙሪያችንን ስለማስዋብ የሚያወራውን ርዕሰ ጉዳይ እንመለከታለን ማለት ነው። ዩኒት 5 እንግዲህ በብዛት የሚይዘው ነገር ምንድነው? የተለያዩ ነገሮችን በመስራት አካባቢያችንን ስለማስጌጥና ሙያዎች ላይ በብዛት ደግሞ ቪዥዋል የሆኑ አርቶች ላይ የሚያተኩር ነገር ነው። ኮኔክሽን ሪሌሽን ኤንድ አፕሊኬሽን እንዲሁም ደግሞ ይህ የፒቪ ኤዱኬሽን ወይንም ፐርፎርሚንግ ኤንድ ቪዥዋል አርት ትምህርት ከሌሎች የትምህርት አይነቶች ጋር በምን አይነት መልኩ ይቆራኛል፣ በምን አይነት መልኩ ይገናኛል፣ ይያያዛል የሚለውንም ነገር ያነሳል። ኦፍኮርስ ዛሬ ላይ የምንመለከተው 5.1 መጽሐፉ ያው የተጻፈበት መንገድ እዚህ ጋር ያለው ትንሽ ዘና በሚያደርግና በሚያጫውት ጀስት እንደ ሜጋዚን ወይንም ደግሞ ኒውስ ፔፐር ፎርማት አይነት ተደርጎ ነው የተጻፈው። ኤኒዌይስ ያው በተቀመጠው መልኩ እያንዳንዱን ነገር እያየን እንሄዳለን። እዚህ ላይ ትንሽ ለመጨመር ያህል ከዚህ ቀደም እንግዲህ በብዛት ኤክሰርሳይዝ ቢሰራ የሚል በጣም ብዙ ጥያቄዎች መጥተዋል። ዩኒት ኤክሰርሳይሶችን መስራት ጀምረናል። እንግዲህ ያንን ቪዲዮ ያላያችሁ ማየት ትችላላችሁ። በምዕራፍ 3 ከዩኒት 3 ጀምረናል። ከሁለቱም ክፍል ከግሬድ 7ም ከግሬድ 8ም ማለት ነውና እሱን ቪዲዮዎችን ማየት ትችላላችሁ። የሰመሪ ኩዌሽንስ የያዙ ቪዲዮዎች ማለት ነው። ኦኬ በዚህኛው ቪዲዮአችን ላይ ግን ዩኒት 5.1ን እንደጨረስን ያለውን ኤክሰርሳይዝ ሰርተን እንጨርሳለን ማለት ነው ይህንን ቪዲዮ። ፐርፎርሚንግ ኤንድ ቪዥዋል አርት ዩኒት 5 ኮኔክሽን ሪሌሽን ኤንድ አፕሊኬሽን የዛሬው ርዕሰ ጉዳያችን 5.1 አፕሊኬሽን ኦፍ ፖተሪ ኤንድ ሴራሚክ ኢን ዲኮሬሽን ኦፍ ሆም ኤንድ ሰራውንዲንግ የሚለውን ሌተስ ኮንቲኒው ኤንድ ሲ ኢት። እኔ ደረጀ ታደሰ እባላለሁ፣ መምህር ነኝ። As I have told you earlier, the main topic of today's video is 5.1 application of pottery and ceramic in decoration of home and surrounding. ኦኬ ስለዚህ እንቀጥልና መስመር በመስመር እያንዳንዱን ነገር እንመልከት። ኦኬ የመጀመሪያው ነገራችን ምን ይለናል? ፖተሪ has played an artistic as well as utilitarian role throughout history። እንግዲህ ፖተሪ ወይንም የጭቃ ስራ በተለያየ ጊዜ ውስጥ እንደ አንድ ጥበባዊና ዩቲሊቴሪያን ይሄ ፋክሽናል ተግባራዊ የሆኑ ገጽታዎችን ወይንም ሮል ወይንም ሚናን ሲጫወት ቆይቷል በታሪክ ውስጥ ማለት ነው። ረጅም ጊዜ ከሰው ልጅ ጋር ቆይቷል የጭቃ ስራም እንዲሁም ደግሞ ሴራሚክም ኦፍ ኮርስ ቀጥለን የምንመለከተው። ፖተሪ ከሰው ልጆች ጋር ረጅም ጊዜን ሲያሳልፍ በዋናነት እነዚህ ሁለት ነገሮች ላይ አገልግሎት ሲሰጥ ቆይቷል ነው። as I have said earlier አርቲስቲክ ወይንም ጥበባዊ ውበታዊ የሆኑ ነገሮችን በመስራት ወይንም በዛ መልኩ በማገልገል ከሰው ልጅ ጋር ቆይቷል። ከዛ ውጭ ደግሞ ዩቲሊቴሪያን ይሄ ዩቲሊቲዎችን የቤት ውስጥ መገልገያ ቁሳቁሶችንም እንዲሁ በመስራት የሰው ልጅ ጭቃዎችን ምናምኖችን ሲጠቀም ቆይቷል ነው። በሁለቱ መንገዶች ፖተሪ ከሰው ልጅ ጋር በሰው ልጅ ታሪክ ውስጥ ቆይታ አድርጓል ነው። ኦኬ ይቀጥልና ከታች ምን ይላል? It's been handed down through generations። እንግዲህ ይህ የጭቃ ስራ ደግሞ handed down through generations ከትውልድ ወደ ትውልድ እየተላለፈ የመጣ ነገር ነው። ያው ከትውልድ ወደ ትውልድ ነው። ኦፍ ኮርስ እንደ ጥበብም እንደ መጠቀሚያነትም በታሪክ ውስጥ ቆይቶ ከኛ ጋር ከሰው ልጆች ጋር የቆየው ማለት ነው። ኦኬ ይቀጥልና ከታች ምን ይላል? From prehistoric storage jars to tiles on space shuttles, pottery and ceramic have played a key role in innumerable human endeavors። እንግዲህ ፕሪሂስቶሪክ ከሚባለው ጊዜ ወይንም ታሪክ መመዝገብ ከጀመረበት ጊዜ በፊት ጀምሮ በዛን ሰዓት እንደ ስቶሬጅ ጃር አድርገው ይጠቀሙበት ነበረ። ወይንም ደግሞ በተለያዩ ነገሮችን ውሃም ይሁን ወይንም የተለያዩ ነገሮችን የሚያስቀምጡበት ጃር አድርገው ይጠቀሙበት ነበረ። ከዛን ጊዜ ጀምሮ እስከምን ድረስ ስፔስ ሸትል ላይ እስከሚገባው ታይልስ ድረስ ፖተሪና ሴራሚክ ብዙ ሚናዎችን ተወጥተዋል ነው። ኢኒውመረብል ማለት በጣም በርካታ የሆነ ማለት ነው። ካውንትለስ ማለት ነው። ኢኒውመረብል ሂውማን ኢንዴቨርስ አክቲቪቲስ ማለት ነው ኢንዴቨርስ። ስለዚህ በሰው ልጆች አንዳች አይነት ተግባር ውስጥ ከፍተኛ የሆነ አስተዋጽኦ ሲያበረክት ቆይቷል። ምን ከላይ ጠቀስናቸው ሁለቱ ነገሮች ኦፍ ኮርስ ፖተሪና ሴራሚክ። እዚህ ጋር ስፔስ ሸትልስ ላይ ታይልሶች አሉ ይላል። ኦፍ ኮርስ አሉ። ይህንን ምስል ለምሳሌ እዚህ ጋር ማየት እንችላለን።
ያሁን ናሳ የሰራው አንድ ስፔስ ሸትል ነው። ቀረብ ብሎ በደንብ ብታዩት እዚህ ጋር የምታዩቸው አራት ማዕዘን የሚመስሉ ነገሮች ታይልስ ናቸው which are made from ceramics። በነገራችን ላይ እነዚህ ስፔስ ሸትልስ ወይንም ቬሂክልስ ስፔስ ቬሂክልስ የምንላቸው ማለት ነው ወደ 20,000 አካባቢ ታይልስን ይጠቀማሉ። ታይልስ ስፔስ ሸትል ላይ ለምን አስፈለገ? ሙቀቱን እንዲቋቋሙ ነው። ከፍተኛ የሆነ ሙቀት አለ እንግዲህ ከፍ እያሉ በመጡ ቁጥር ወደ 2300 ዲግሪ ፋራናይት ሙቀትን የመቋቋም አቅም አላቸው እነዚህ ታይልስ ከሴራሚክ የሚሰሩት ማለት ነው። ኦኬ ስለዚህ አንድ ስፔስ ሸትል ወደ 20,000 ታይልሶችን ይዞ ይመነጠቃል ማለት ነው ወደ ጨረቃም ይሁን ኦር ወደ ሌሎቹ ፕላኔቶች። ኦኬ ሶ በእነዚህ ሁለቱ ጋፖች ውስጥ ልብ በሉ ፕሪሂስቶሪክ ስቶሬጅ ጃር ነበረ። ከዛ አንስተን የሰው ልጅ ዘምኖ ወደ ተለያዩ ፕላኔቶች ወይንም ወደ ጨረቃ መሄድ እስከጀመረበት ድረስ ወይም ደግሞ ወደ እነዛ ነገሮች ለመሄድ እስከሰራው ዲቫይስ ድረስ አገልግሎት ይሰጡታል ነው ሴራሚክን ፖተሪስ ማለት ነው። ኦኬ ሰው እንቀጥልና ደግሞ ሌላውን ነገር እንመልከት እዚሁ ርዕሰ ጉዳይ ላይ ከታች ይቀጥልና ምን ይለናል? we can beautify our home and surroundings in variety of ways ቤታችንንና አካባቢያችንን በተለያዩ መንገዶች ማስዋብ እንችላለን ነው። ቢዩቲፋይ ማድረግ ማስዋብ እንችላለን። ኦኬ ይቀጥልና among the many ways we can decorate our home is by using ceramics ከበርካታ መንገዶች ውስጥ ደግሞ አንደኛው ምንድነው? ሴራሚኮችን መጠቀም ነው። ቤታችንን አካባቢያችንን ለማስዋብ ከምንጠቀምባቸው በርካታ መንገዶች ውስጥ አንደኛው ሴራሚኮች ናቸው ነው። ይቀጥልና ከታች with these decorative materials we can decorate our surroundings using flower pots with special lighting fixtures በእነዚህ ዲኮሬቲቭ ወይንም ደግሞ በእነዚህ የማስዋቢያ ቁሳቁሶች አካባቢያችንን ስናስውብ የአበባ ማስቀመጫ ፖትስ አሉ። እነሱ ላይ ደግሞ ላይቲንግ ፊክስቸርስ ብርሃን የሚሰጡ ሌሎች ነገሮችን አድ በማድረግ ውበት እንፈጥራለን። ፖቱ አለ ያም ፖት ብርሃን እንዲሰጥ ማድረግ ይቻላል ወይንም ሌላ ላይት ሶርስ መጠቀም እንችላለን። በሁለቱም መንገድ ማድረግ እንችላለን ነው። ፍላወር ፖትስ with ስፔሻል ላይቲንግ ፊክስቸርስ ስፔሻል ላይቲንግ ፊክስቸርስ ምንላቸው ላይት ብርሃን የሚሰጡ የተለያዩ አይነት ብርሃኖች አሉ ወይንም ደግሞ አምፖሎች አሉ። እነሱን ከፍላወር ፖት ጋር በመጠቀም ማስዋብ እንችላለን። ዲኮሬቲቭ ማቴሪያልስ they are ኦኬ እንቀጥል። ወደ ሌላኛው ስንቀጥል ኤ ላይ ይመጣና ቬዝስ የሚለው ላይ ይመጣል። የአበባ ማስቀመጫ ከታች ይቀጥልና ምን ይላል? the great thing about vases is that they look great both on their own and with flowers in them እነዚህ ቬዝስ የምንላቸው የአበባ ማስቀመጫዎች ከአበባ ጋር ብቻም ሳይሆን ለብቻቸው ቢቀመጡም ውበት ይፈጥራሉ ነው። ኦኬ ይህ ነገር ደግሞ ትልቁ አድቫንቴጃቸው ነው። a great thing about them vases ተመራጭ የሚያደርጋቸው ለብቻቸው ቢቀመጡም ውበት ይፈጥራሉ። አበባ ላያቸው ላይ ተቀምጦም እንደ አበባ ማስቀመጫ ብንጠቀማቸውም ተጨማሪ ውበትን መፍጠር ይችላሉ ነው vases። ይቀጥልና ከታች ምን ይላል? ceramic vases are extra nice because the steam of flowers can't be seen through them ከሴራሚክ የሚሰሩ የአበባ ማስቀመጫዎች ደግሞ ኤክስትራ ናይስ ናቸው። ተጨማሪ የሆነ መልካም ነገር አላቸው ነው። ምን የአበባው ግንድ የታችኛው ግንድ በታች ወጥቶ በጎን ምናምን ስለማይታይ ያ አንድ አድቫንቴጃቸው ነው። ኤክስትራ ናይስ የሚያደርጋቸው ሌላኛው ምክንያታቸው ነው። ጀስት አበባው እኛ ከላይ አምጥተን የተከልነው ሳይሆን ከሴራሚኩ ጋር አብሮ የተፈጠረ የሚመስል ድባብን በማምጣት ውበትን ያጎላሉ ነው። ኦኬ እዚህ ጋር እንቀጥልና መጽሐፉ ላይ የተቀመጠ አንድ ነገር አለ። ይሄን ምስል ተመልከቱት። ጽሁፉ በቅንፍ ውስጥ ኢን ፊገር 1 ይላል። ኦፍ ኮርስ የፊገር 1 ሳይሆን ፊገር 5.1 ነው። ኦኬ ገጽ 126 ላይ ታገኙታላችሁ። ፊገር 5.1 ምስሉ ስርም ተጽፎ እንደምታዩት። ጽሁፉ ይቀጥልና ምን ይላል? thus super simple minimalist white ceramic vases look great both on their own and as a set እነዚህ ሚኒማሊስት ሲምፕል ቀለል ያሉ ነጭ የአበባ ማስቀመጫ ሴራሚኮች በራሳቸውም ውበት አላቸው እንደዚሁ ሲቀመጡ፣ እንዲሁም ደግሞ አሴሴት የአበባ ማስቀመጫ አሴሴት ማለት እንግዲህ ለማስቀመጫነት ነው። ኦብቪየስሊ የምናስቀምጥባቸው ደግሞ አበባዎችን ስለሆነ ኦኬ ሰው
በራሳቸው ዝም ብለን እንደዚህ ብናስቀምጣቸው ውበት አላቸው። እንደ ሴት እንደ አበባ ማስቀመጫ አድርገን ደግሞ ላያቸው ላይ አበባ ብንሰካ ብናስቀምጥም ከፍተኛ ውበትን ይሰጡናል ነው። ኦኬ እንቀጥል ወደ ሌላው ርዕሰ ጉዳይ እዚሁ ቬዝ ላይ ኤ ላይ ቬዝስ የሚለው ላይ ያለ ነው። ይቀጥልና ምን ይላል? Thus geometric ceramic vases add depth and dimension to your interior and create the perfect home for a bucket of fresh flowers. እነዚህ ጂኦሜትሪካል የሆኑ ወይንም በተለያየ ቅርጽ የሚሰሩ ቬዝስ ወይንም የአበባ ማስቀመጫዎች ዴፕዝ እና ዳይሜንሽን ይጨምራሉ። ቤታችን የሆነ አይነት 3D የሆነ አይነት ዳይሜንሽን እንዲኖረው ውበት እንዲኖረው ያደርጋል። ኢንቴሪየር የቤታችን ውስጥ ድባብ ያማረ እንዲሆን ያደርጋሉ። and they are perfect for a bucket of fresh flowers. ፍሬሽ ለሆነ አንድ እቅፍ አበባ ማስቀመጫም ፐርፌክት ናቸው ነው። ኦኬ ፍሬሽ ፍላወርስንም እነሱ ውስጥ ማስቀመጥ ስለምንችል ማለት ነው። ምክንያቱም እንደ ፍላወር ሴትም ስለሚያገለግሉ ለብቻቸውም ይቀመጣሉ ብለናል። ያንንም እንዳረሱት። ኦኬ ይህ ከመጽሐፉ የተወሰደ ምስል ነው። ተመልከቱት። they are made in different geometric shapes. ሁለቱን ተመልከቱት። ፊገር 5.2 እንዲሁም ፊገር 5.3 ጂኦሜትሪካል የሆነ ሼፕ ያላቸው ነገሮች ናቸው። እዚህ ላይ ሌሎች ምስሎችን ጨምረን ብንመለከት እነዚህ ማየት እንችላለን። በተለያየ ቅርጽ በተለያየ ከለር በተለያየ መንገድ ይሰራሉ። ውበታቸው ደግሞ በዛው ልክ ከፍተኛ ነው። ኦኬ እንቀጥል። ወደ ሁለተኛው ቢ ላይ ስንመጣ ላይቲንግ የሚለው ላይ እንመጣለን። so what is lighting? እንቀጥልና እንመልከተው። you have to have them, so why not use ceramic once to change it up a little and create a unique lighting display in your home. ታዲያ እነዚህን ላይቲንግ ወይንም ብርሃን የሚሰጡ ነገሮችን ቤታችን ውስጥ መጠቀም አለብን። you have to have them. ታዲያ መጠቀም ካለብን ደግሞ ሴራሚክ ወይንም ከሴራሚክ የተሰሩትን በመጠቀም እነሱም ብርሃንን እንዲያንጸባርቁ እንዲያጎሉ ማድረግ እንዲሁም ደግሞ ዩኒክ ላይቲንግ ዲስፕሌይ ለየት ያለ የብርሃንን ድባብ ቤታችን ውስጥ መፍጠር እንችላለን ወይንም ትችላላችሁ ይህንን ነገር በማድረግ እሺ ቤታችን ውስጥ ብርሃንን የሚያጎላ የሚያንጸባርቅ ነገር መኖር አለበት። ያ መኖር ካለበት ደግሞ ለምንድነው ሴራሚክን ማንጠቀመው? እሺ ቀደም ሲል እንዳልኳችሁ ጀስት የሜጋዚን አጻጻፍ የተጠቀሙት በዚህ አይነት መንገድ ነው። ኦኬ ኤኒዌይስ ኢትስ ጉድ ጥሩ ነው። እንቀጥል። ምክንያቱም ኢንተርቴን እያደረገ የሆነ የሚያስጨንቅ ሳይንሳዊ ሆኖ ሳይሆን ኢንተርቴን እያደረገ እንድናነበው የሚያደርገን ነገር ስለሆነ ማለት ነው። ኦኬ ሶ ሌትስ ኮንቲኒው። ከታች ይቀጥልና ምን ይላል? Thus ceramic pendant lights bring color and brightness into your interior in more ways than one. እነዚህ ተንጠልጣይ የላይት ግብአቶች ሴራሚክ ፔንዳንት ላይትስ ፔንዳንት የምንላቸው እንግዲህ ከላይ ሲሊንግ ላይ ኮርኒስ ላይ የሚሰቀሉ ወርታች የሚወርዱ ተንጠልጣይ የብርሃን የሚያንጸባርቁ ነገሮች ናቸው። ኦፍ ኮርስ ከአምፖሎች ስር ሊደረጉ ይችላሉ ምናምን በተለያየ መንገድ ልንጠቀማቸው እንችላለን። ኦፍ ኮርስ መጽሐፉ ላይም በምስል አለ እናየዋለን። ሶ እነዚህን ነገሮች በምንጠቀምበት ጊዜ አንደኛ ቤታችን የሆነ አይነት ከለር እንዲኖረው ያደርጉልናል፣ እንዲሁም ብራይትነስን ይጨምሩልናል። ፈገግ ያለ ድባብ ቤታችን ውስጥ እንዲኖር ያደርጉልናል ነው ሴራሚክ ፔንዳንት ላይትስ። ኦኬ እነዚህ ምስሎች ማየት እንችላለን። ከመጽሐፉ ላይ የተወሰዱ ናቸው። ሴራሚክ ፔንዳንት ላይትስ የምንላቸው እነዚህ ናቸው። ተንጠልጣይ ናቸው። የሚሰሩት ከሴራሚክ ነው። ቦክሱ ይሄ ወርታይ ተዘግዝቆ የምታዩት ውስጣቸው አምፖል ሲኖር ደግሞ የአምፖል ሲበራ እላያቸው ላይ ያለውን ከለር የበለጠ ምን ያደርገዋል? ያጎላዋል ማለት ነው። ኦኬ ሶ እንቀጥልና ደግሞ እዚሁ ቢ ላይ ሌሎችን ተጨማሪ ነገሮችን እንመልከት። እንግዲህ እንዳይረሳ ያለነው የፒቪ ኤዱኬሽን የዩቲዩብ ቻናል ላይ ነው። ግሬድ 7 ፒቪ ኤዱኬሽን ዩኒት 5 ኮኔክሽን ኤንድ ሪሌሽን ኤንድ አፕሊኬሽን የሚለውን ርዕሰ ጉዳይ እያየን ነው። 5.1 አፕሊኬሽን ኦፍ ፖተሪ ኤንድ ሴራሚክ ኢን ዲኮሬሽን ኦፍ ሆም ኤንድ ሰራውንዲንግ የሚለውን ርዕሰ ጉዳይ እያየን ነው። ኦኬ ቢ ላይ ደርሰናል። ላይቲንግ ይቀጥልና ምን ይላል? ላይቲንግ ፊክስቸርስ ኢን አዲሽን ቱ ዘ ሃንጊንግ ሴራሚክ ፊቲንግስ ዩ ካን ክሬት ሞር ቢዩቲ ባይ ዩዚንግ pottery tabletops and ceilings. ተንጠልጣይ ከሆኑት ላይቲንግ ፊክስቸርስ በተጨማሪ ደግሞ ቴብል ቶፖችን መስራት እንችላለን ነው። ጠረጴዛ ላይ የሚቀመጡ ላይትን የሚፈጥሩ ላይትን የሚያጎሉ ከሴራሚክ የሚሰሩ ነገሮችን መስራት እንችላለን። የግድ መሰቀል ብቻ አይኖርበትም። ኦፍ ኮርስ እዚህ ጋር ቴብል ቶፕስ ኤንድ ሲሊንግስ ነው የሚለው። ሲሊንግ ኮርኒሳችን ነው።
ቴብል ቶፕ ግን ጠረጴዛ ላይ የምናስቀምጣቸውን አድርገን መስራት እንችላለን። ከሚሰቀሉትም ባሻገር ቴብል ላይ የሚቀመጡት እንዲሁም ደግሞ ሲሊንግ ላይ እዛው የሚለጠፉ አድርገንም መስራት እንችላለን። ተለጣፊ ሲሊንግ ላይ ኮርኒስ ላይ ከዛ ውጪ ተንጠልጣይ ቀደም ሲል ያልነው እንዳለ ሆኖ ማለት ነው። ኦኬ ይቀጥልና the smooth folds in the ceramic pendant lights make it hard to believe that you could be made from anything other than a soft fabric እንግዲህ እነዚህ ሴራሚክ ውጤቶች የሚሰቀሉትም የሚለጠፉትም ወይንም ቴብል ላይ የሚቀመጡትም they are smooth ሆነው ነው የሚሰሩት በጣም ስሙዝ ሆነው ስለዚህ የስሙዝ የሆነ ባህሪያቸው ደግሞ ከሆነ ከፋብሪካ ከወጣ ሶፍት ከሆነ ማቴሪያል እንጂ ከሴራሚክ የተሰሩ መሆናቸውን አያስታውቁም ማመን ራሱ ይከብዳል ነው it is hard to believe they are made from anything other than a soft fabric የሆነ የፋብሪካ ምርት ነው የሚመስሉት እንጂ ከሴራሚክ የመሰራናቸው አይመስሉም because they are very much smooth ያንን ነው እዚህ ጋር የሚያነሳው ኦኬ ውበታቸውን ለመግለጽ ነው እዛ ስሙዝ የሆነ ነገር ላይ ከለሮች ሲገቡ ደግሞ የተለያየ ተች ይፈጥሩልናል ማለት ነው እነዚህ ምስሎች ማየት እንችላለን ፊገር 5.1 ፖተሪ ቴብል ላምፕ ሼድ የሚባሉት ቴብል ላይ የሚቀመጡ ውስጣቸው ላይት አለ ከለር ከላይ ተቀብተዋል እሺ በጣም ውበትን ይፈጥራሉ የሚሰቀሉት እነዚህ ናቸው ተጨማሪ ምስሎችን እንይብንል በተለያየ መንገድ ተሰርተው እንደዚህ ሲሰቀሉና ውስጣቸው ብርሃን ሲኖር ደግሞ ብዙ ድባቦችን ቤታችን ውስጥ እንዲኖረን ማድረግ ይችላሉ ነው ኦኬ ስንቀጥል ምን ላይ እንመጣለን ሲ ዲሽስ ላይ እንመጣለን or dish so what are they እንቀጥልና እንመልከት ceramic dishes come in a wide range of colors shape and size to add an original aspect to your kitchen and make serving up food a little more appealing እንግዲህ ሴራሚክ ዲሾች በተለያየ ከለር በተለያየ ሼፕ ቅርጽ እና ሳይዝ ነው የሚመጡት ወይንም መጠናቸው አነስ ብለው ተለቅ ብለው ሼፓቸው የተለያየ ሆኖ ከለራቸው ልዩ ልዩ ሆኖ ነው የሚመጡት ይህ ደግሞ ለኛ ለኩሽናችን አንድ ውበት ነው አንድ አስፔክት ነው የሚጨምሩት አንድ ነገር አለ እንዲሁም ደግሞ የምግብ ስርዓታችንን አፒሊንግ ወይንም አትራክቲቭ ያደርጉልናል እሺ ምግብን በእነዚህ ሳህኖች አቅርበን ስንመገብ ምግቡ አትራክቲቭ ሆኖ እንድንመገበው ያደርጋሉ ነው because ምግብ የሚጀምረው እንግዲህ ከእይታ አይደለ ያማረ ነገር ነው እንድንበላውም የሚስበን የምናቀርብበት ዲሽ በሴራሚክ ተሰርቶ በተለያየ ከለር የተለያየ ሼፕ ሲኖረው ሳይዙም እንደዛ የተለያየ ሲሆን ውበቱ ከፍተኛ ነው ይቀጥልና uniquely shaped plates and serving dishes give mealtime and entertaining a more unique look እነዚህ ሳህኖች እናም የተለያዩ የምግብ ማቅረቢያ ቁሳቁሶቻችን የምግብ ሰዓታችን ያማረ እንዲሁም ደግሞ አዝናኝ የሆነ ገጽታን እንዲኖራቸው አዝናኝ የሆነ ድባብ እንዲፈጠር ያደርጋሉ አስጨንቁንም የሆነ ተዝናኖታዊ ገጽታን ቤታችን ውስጥ ስለሚያላብሱ ማለት ነው ኦኬ አንደኛ ሚል ታይማችን ያማረ ይሆናል ምክንያቱም የምንመገብበት ሳህኑ የምናቀርብባቸው የተለያዩ ቁሳቁሶች ከሴራሚክ በተለያየ ከለር ሼፕ እና ሳይዝ የሚሰሩ ስለሆኑ ወይንም ከተሰሩ መልካም የሚባል ሚል ታይም የምግብ ሰዓት ይኖረናል ከዛ ውጪ entertaining a more unique look በጣም የተሻለ ገጽታን እይታንም መፍጠር ይችላሉ ነው ይቀጥልና ከታች you also decorate home with designed and glazed dish plates ለምግብ ብቻ ሳይሆን ቤታችንን ለማስዋብም እንደዛው እንጠቀማቸዋለን designed and glazed dishes ይላል glazed dish ማለት በተለያየ ከለር ያማረ ወይንም ለውበት ተብሎ የሚሰራ ሆን ተብሎ ለዲዛይን ተብሎ የሚሰራ ሻይኒ ኮቲንግ ማለት ነው ግሌዝድ ማለት ሴራሚክ ከተሰራ በኋላ በተለያየ መንገድ የምንቀባበት የምናስውበት የምንስልበት ላይ ግሌዝድ የሚባለው በዛ መንገድ ሲሆን ነው ሰው በዚህ መልኩ ለምግብ ማቅረቢያነት ብቻ ሳይሆን ቤታችን ውስጥ ደርድረንም እንደ አንድ የውበት ምንጭ ሶርስ አድርገን መጠቀም እንችላለን ኦኬ እንቀጥል ዲሽስ ላይ እንቀጥልና ተጨማሪ ነገሮችን እንመልከት super simple white ceramic plates are an essential in all stylish kitchens ነጭ ሴራሚክ ሳህኖች ስታይሊሽ ለሆነ ቄንጠኛ ለሆነ ጓዳችን ኢሴንሻል ናቸው በጣም አስፈላጊ ናቸው ውበት ፈጣሪ ስለሆኑ ማለት ነው ሱፐር ሲምፕል ነው ከዛ ውጪ በጣም ቀላል ነው በእነሱ ውበትን መፍጠር
ከታች ይቀጥልና ceramic plates with a glossy finish and in muted colors add a little something extra to the dinner table. ከላይ ባልነው ከከለር ውጪ ደግሞ glossy finish አለ አንደኛ ቀደም ሲል እንዳልነው በተለያየ ከለር ተውበው ሲመጡ እንዲሁም ደግሞ muted colors ተጠቅመን ስንሰራቸው a little something extra to the dinner table የምግብ ጠረጴዛችን ላይ ተጨማሪ ውበት ሆነው ውበትን መፍጠር ይችላሉ። muted color ምንላቸው እዚህ ጋር የምትመለከቷቸው ነው። natural colors ምንላቸው ማለት black, white, brown or gray እነዚህ muted color ወይም natural color ብለን የምንጠቅሳቸው ናቸው። እዚህ ጋር የተለያዩ ሳህኖችን መመልከት እንችላለን። ኦኬ እነዚህ ሳህኖች በአብዛኛው በmuted color እና በዋይት የተሰሩ ናቸው። እኛ ሀገር የምንሰራቸው ደግሞ ከለርፉል የሆኑ ሳህኖች አሉ። look at this one ያሁን ኢትዮጵያዊ የሆነ ተች ያለው ሳህን ነው። በዚህ ላይ ምግብ አቅርቦ መመገብ አንደኛ በራሱ ሳህኑ ውበት አለው ይስበናልም ቆንጆ የሆነ ድባብ ይፈጥርልናል ቤታችን ውስጥ ነው። ኦኬ እንቀጥል። ስንቀጥል ምን ላይ እንመጣለን? ዲ ላይ ካፕስ የሚለው ላይ እንመጣለን። ወይንም ማጎች ምናምኖች ለውሃ መጠጫነት ለተለያየ ነገር ለሻይ ቡና የምንጠቀማቸው። ከታች ይቀጥልና ምን ይላል? The best part of drinking from a ceramic mug is wrapping your hands around it and letting the heat from your tea or coffees warm them up on a cold day. ሴራሚክ ማጎችን በጣም ቤስት ፓርታቸው መልካም ነገራቸው ምንድነው? ውስጣቸው ትኩስ ሻይ ወይንም ቡና አድርገን በቀዝቃዛ ቀን እጃችንን በዙሪያቸው አድርገን ስንይዛቸው ሙቀት የሚሰጡ ነገሮች ናቸው ነው። ኢንተርቴይኒንግ ራይቲንግ ማለት ይሄ ነው። ኦኬ ይቀጥልና ከታች ደግሞ ምን ይላል? ይሄንን ነገር በምስል አሳያችኋለሁ ከላይ ያለው ነው። ኦኬ The smooth glossy finish and the curved bodies of ceramic mugs make you the perfect one to grab when curling up with a tea or coffee. እንግዲህ ሴራሚክ ማጉ የተሰራበት መንገድ ከርቭድ መሆኑ ግሎሲ ፊኒሽ ለስላሳ ሆኖ ደግሞ መሰራቱ እጃችንን በዙሪያው አድርገን ለመያዝና ከሻዩ ወይንም ከቡና የሚወጣውን ሙቀት ወደ እጃችን ወስደን ቀዝቃዛውን ቀን ለማለፍ ምቹ ሁኔታን ይፈጥራሉ ነው። look at this picture ልክ እንደዚህ አድርገን እንይዘዋለን ነው። you see ሴራሚክ ማግ ነው እዚህ ጋር ያዘችው። ውስጡ ያለው ትኩስ ነገር ከሆነ የዛ ትኩስ ነገር ሙቀት ወደ እጇ ይተላለፋል። ስለዚህ ጥሩ የሆነ ድባብን ይፈጥርልናል ነው። ኢትዮጵያ የተች እንዲኖራቸው አድርገን የምንሰራቸው የተለያዩ ሴራሚክ ማግስ አሉ። እዚህ ጋር ማየት እንችላለን። እነዚህ ሴራሚክ ማግስ ናቸው ካፕስ ምንላቸው obviously ኦኬ ሶ ካፕስ የሚለው ይህንን ይመስላል። እንቀጥልና ኢ ላይ ያለውን ደግሞ እንመልከት። planters or flower pots. so what are they? ከታች ምን ይላል? unlike other planters, ceramic ones give your plants a sophisticated home and will definitely help keep them alive longer. ከሴራሚክ የሚሰሩ የአበባ ማስቀመጫዎች ከሌሎቹ በተሻለ መንገድ ቤታችን ሶፊስቲኬትድ የሆነ ገጽታ እንዲኖረው። ይሄ ሶፊስቲኬትድ ማለት የተራቀቀ የዘመነ ስታይሊሽ ማለት ነው። ያ ገጽታ እንዲኖረው ያደርግልናል አንደኛ። ኤንድ ብሎ ደግሞ will definitely help keep them alive longer ረጅም ጊዜ ደግሞ አበባውም እንዲቆይ ያደርግልናል ነው። which is ceramic planters ወይንም ፍላወር ፖት ምንላቸው ከሴራሚክ ሲሰሩ ማለት ነው። ኦኬ ይቀጥልና the ceramic planters with wooden stands combine two natural elements and create a modern place to display your plants. እነዚህ ከሴራሚክ የሚሰሩ ፕላንተርስ wooden stand ሲኖራቸው የእንጨት መቆሚያ ሲኖራቸው ኮምባይን ስናደርገው እንዲሁም ናቹራል ኤሌመንት ቱ ናቹራል ኤሌመንት ነው የሚሆነው ማለት ነው። አንደኛ ሴራሚክ ፕላንተሩ ናቹራል ነው። ከዛ ውጪ እንጨት ደግሞ ስናስገባበት that is also natural አይደል? so ምን ይፈጠራል? create a modern place to display your plants. ፕላንታችንን ወይንም ደግሞ አትክልቱን የምናስቀምጥበት በጣም የዘመነ ቦታን ማግኘት ያስችለናል ነው። ባጭሩ እዚህ ጋር ከላይ የተጠቀሰው ሴራሚክ ፕላንተርስ with wooden stands የተባለው ይሄ ነው። በምስል ማየት እንችላለን። ተመልከቱ እዚህ ጋር የአበባ ማስቀመጫው ሰፊው ምንድነው? ሴራሚክ ፕላንተር ነው። ውድን ስታንድ አለው መቆሚያ አለው። ከዛ ውጭ ከላይ አበባ ተተክሎበታል። ይህ ደግሞ ያማረ ገጽታን ይፈጥርልናል ነው። ከዚህ ባሻገር መጽሐፉ ላይ ያሉትን ማየት እንችላለን። ኦፍ ኮርስ እዚህ ጋር የምታዩቸው ውድን ስታንድ የላቸው መጽሐፉ ላይ ቀረቡት፣ ግን በተለያየ ቅርጽ ተሰርተው አበባ ይዘው
ፕላንተርስ ሆነው ሲቀርቡ ለምሳሌ እነዚህ ከመጽሐፍ ውጭ የተወሰዱ ሌሎች ምስሎች ናቸው ማየት እንችላለን። በተለያየ ከለር፣ በተለያየ ቅርጽ፣ በተለያየ መልክ ሲሰሩ ውበታቸው በዚህ ልክ ያማረ ይሆናል። ቤታችንን በእነዚህ ማስዋብ እንችላለን ነው። ኦኬ እንቀጥል። ፕላንተርስ ላይ ያለ ነው ፍላወር ፖትስ። ኦኬ ይቀጥልና ከታች ምን ይላል? አድ ፕላንትስ ኢን ዘ ፖተር። የአበባ መትከያ ውስጥ ፕላንትን አድርጉ ነው ባጭሩ። ይቀጥልና a great way to inject a little color and interest into basic decor is by adding an interesting piece of pottery in an unexpected places. ከለር አድርገንባቸው ቤዚክ የሆነ የዲኮር ነገሮችን አሟልተን ሰርተናቸው ተጨማሪ ውበትን ለመፍጠር ደግሞ ቤታችን ውስጥ ምን እናደርጋቸዋለን? አንኤክስፔክትድ ፕሌስ እናስቀምጣቸዋለን። የማይጠበቅ ቦታ ላይ እናስቀምጣቸዋለን። ያኔ ውበታችን የጎላ ይሆናል። ቤታችን ማራኪ ይሆናል። ቤታችን የሚኖረን ቆይታ ውብ ይሆናል። ኢንጀክትድ ሊትል ከለር ማለት ኢንሰርትድ ሊትል ከለር ነው፣ ሌላ ነገር አይደለም። ኢንጀክት ማለት ኢንሰርት ማለት ነው። ኢን ዚስ ኮንቴክስት ሰው ከለሩ አለ፣ ከሴራሚክ መሰራቱ አለ፣ በተለያየ ቅርጽ መሰራቱ አለ። ይህ እንዳለ ሆኖ ቤታችንን ስናስቀምጠው ደግሞ ለየት ያለ ያልተለመደ ቦታ ላይ አንኤክስፔክትድ ፕሌስ ስናስቀምጠው ውበቱ የጎላ ይሆናል ነው። ይቀጥልና ከታች ምን ይላል? Instead of plain terracotta, try putting your house plants in beautifully glazed pots. እንግዲህ ቴራኮታ ከሆነ ነገር ቴራኮታ ማለት በሴራሚክ ገና እንደተሰራ ሌላ ቀለም ምናምን ሳይጨመርበት ወይም ደግሞ ሸክላዎች ምናምን ይሄ ከጭቃ የምንሰራቸው የሸክላ ውጤቶች ቀለም ሳይደረግባቸው ኤግዛምፕል ይህን ምስል ተመልከቱት። ያሁን ዚስ ቴራኮታ በዚህ ከማስቀመጥ ይልቅ እዚህ ጋር በምታዩት በቀለም ባማረው ውስጥ ማስቀመጥ ይሻላል። ስለዚህ መጀመሪያ እንሰራዋለን ዲዛይኑን፣ ከዛ ያዛት ቴራኮታ፣ ከዛ ላይ በቀለም ማሳመር መቻል አለብን ነው። ቀለሙ አንድ የውበት መፍጠሪያ መንገድ፣ ቀለም ሲል እንዳልነው ላይቲንግ ላይ ቀለሙ አንድን ላይትን ሪፍሌክት አድርጎ ተጨማሪ ውበትን ለመፍጠር ስለሚያገለግለን ማለት ነው። ኦኬ ሰው ፕላንተርስም ባጭሩ ይህንን ይመስላል ማለት ነው። ኦኬ አሁን ጊዜው ደግሞ ወደ ኤክሰርሳይዝ 5.1 የምንሄድበት ነው። ኤክሰርሳይዝ 5.1ን ከነመልሶቹ ጥያቄዎቹንም ተመልክተን እንመለሳለን። እንግዲህ መልስ ለመመለስና ራሳችሁን ለመፈተሽ ሞክሩ። ያው ጥያቄዎቹ በሙሉ አሁን ከተማርነው ነገር ነው የወጡት። ሶ ሌትስ ጎ ቱ ዘ ኩዌስችንስ ኦኬ።
ኦኬ እንግዲህ የዛሬው ርዕሰ ጉዳያችን ይህን ይመስላል። ከጥያቄዎቹ እንግዲህ ከ5 ጥያቄዎች ናቸው። ስንት እንዳገኛችሁ ኮመንት ላይ ጻፉልን። የዛሬው ርዕሰ ጉዳያችን ዩኒት 5 የመጀመሪያ ያልነውን ከግሬድ 7 በዚሁ እንጨርሳለን። በሚቀጥለው ከግሬድ 7 ስንመለስ 5.2 ፐርፎርሚንግ አርትስ ዊዝ አዘር ሳብጀክትስ የሚለውን ጉዳይ ይዘን እንመለሳለን ማለት ነው። ሁሌም እንደምንለው ፒቪ ኤዱኬሽንን በተለያየ መንገድ ማግኘት ይቻላል። ቴሌግራም ላይ ያለን ቻናልም አለ፣ ግሩፕም አለ። እዛ ላይ መጻፍም መወያየትም ትችላላችሁ። ቲክቶክ ላይም እንደዚሁ አለን። እዚሁ ዩቲዩብ ላይም ሰብስክራይብ ማድረግ ቤተሰብ መሆን አይረሳ። እኔ መምህር ደረጀ ታደሰ እባላለሁ። የዛሬውን ቪዲዮአችንን እዚህ ላይ እንጨርሳለን። ቻው።